እድሜያቸው ከ18 ዓመት በታች የሆኑ ወጣቶችና ህፃናቶች ለዚህ በማይወክላቸው ጦርነት ውስጥ ህይወታቸው እንዲያልፍ እንዲቆስሉ አድርጓቸዋል። ይህ የሚያሳየው ይህ ኃይል በተወለደበት አካባቢ እንኳን ያለውን ህዝብ ለራሱ ጥቅም ሲል በሳት እየማገደ ህይወቱን ለማቆየት የሚንቀሳቀስ ጽንፈኛ ቡድን መሆኑን ነው የሚያሳየን። ለምን እንዋጋለን የሚል ጥያቄ የሚያነሱትን የልዩ ኃይል አባላትን ደግሞ ጽንፈኛው ኃይል የጥይት ራት እያደረጋቸው ይገኛልን ብለዋል። ጽንፈኛው ቡድን አሁን ላይ ያሉትን መሳሪያዎች በማስረከብ የሽንፈትን ካባ እየተከናነበ መሆኑንም አስረድተዋል። ጠላት በአሁኑ ሰዓት በዚህ ቀጠና ላይ በርካታ የጦር መሳሪያዎች ተማርከዋል። ከፍተኛ ጉዳት ደርሶበታል። አሰልፎት የነበረው ኃይል ተበታትኖ ሙሉ በሙሉ ወደ ወገን ኃይል እጅ ሰጥቶ ቀጠናው ላይ የኔ የሚለው ኃይል እንደሌለው ነው መግለጽ የሚቻለው። ይህ ቡድን ያሰበው እንደፈለገው አልሆንለት በማለቱ የተለያዩ ሐሰት ፕሮፓጋንዳዎችን እያሰማ ይገኛል ብለዋል። ጽንፈኛው ቡድን በአንድ በኩል ውጊያውን መንግስት እንደጀመረውና እርሱ ያሸነፈ እንደሆነ በሌላ በኩል ደግሞ ህዝብ ውጊያውን እንዲያስቆም ጥሪ በማቅረብ እርስ በርሳቸው የሚጋጩ ሐሳቦችን እያራመደ መሆኑንም ነው ያነሱት። አሁን ላይ አብዛኛው ክንፉ እየተመታበትና ለማምለጥ ያዘጋጀው መስመር ሲዘጋበት ደግሞ በአንድ በኩል ውጊያውን የጀመረው የመንግስት ኃይል ነው። ስለዚህ ራሳችንን ለመከላከል እየተዋጋን ያለነው አሁንም ስትራቴጂክ መሳሪያዎች አሉን፣ ይሄን ኃይል አለበት ቦታ መምታት እንችላለን የሚል ዲስኩርስ ያሰማ። በሌላ በኩል ደግሞ የዓለም ማህበረሰብና የኢትዮጵያ ብሔረሰቦች ውጊያው ቆሞ በሰላማዊ መንገድ ችግሩን እንድንፈታ ጥሪ እናቀርባለን የሚል እርስ በርሱ የሚመታቱ ፕሮፓጋንዳዎች ያቀርባል። ይሄ የሚያሳየው ይሄ ኃይል እስከ መጨረሻው ድረስ ሽንፈቱን የማይቀበል ግን ደግሞ የማደናገሪያ እርስ በርሳቸው የሚጋጩ መልእክቶችን እያስተላለፈ ሁሉም ተግባሮቹ ከእውነታ የራቁ መሆኑን የሚያሳይ ነው የሚሆነው። መላው የኢትዮጵያ ህዝብ ለሰራዊቱ ያሳያለው ድጋፍ ከፍ ያለ ሞራልና ልዕልናን እንዳላበሰው የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ መግለጻቸው ይታወሳል። ከ355 በላይ የተለያዩ የጦር መሳሪያዎች በቁጥጥር ስር መዋሉን የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን አስታወቀ። መዲናዋን ለማወቅ ከ355 በላይ የተለያዩ የጦር መሳሪያዎችን ከ14000 በላይ ጥይቶችን በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ኮሚሽን ጌቱ አርጋው በሰጡት መግለጫ ያስታወቁት። በአዲስ አበባ ከተማ ለህዋት የጥፋት ተልዕኮ ማስፈጸሚያ ሊውሉ የነበሩ አንድ ጸረ ተሽከርካሪ ፈንጂ፣ አንድ ላውንቸር ጠመንጃ፣ 9 የእጅ ቦምብ፣ 199 ክላሽንኮቭ ጠመንጃ፣ 20 ኤስኬኤስ ጠመንጃ፣ 104 የተለያዩ ሽጉጦች፣ 5 የእጅ ሬዲዮ፣ ለወታደራዊ አገልግሎት የሚውል አንድ ኮምፓስ፣ 2 አቅጣጫ መጠቆሚያ መሳሪያ ወይም ጂፒኤስ፣ የተለያዩ የጸጥታ አካላት የደንብ ልብስ እንዲሁም 31 የተለያዩ የባንክ ደብተሮች መያዛቸውን ተናግረዋል። መረጃውን ከአዲስ አበባ ከተማ ፕሬስ ሴክሬታሪያት ጽሕፈት ቤት ወስደናል። ይህ ዋልታ ቴሌቪዥን ነው። የሰዓቱ ዜናችን አሁንም ወደ እናንተ መድረሱን ቀጥሏል። የትግራይ ህዝብ ይህንን አጋጣሚ በመጠቀም ራሱን ከህዋት ቀንበር በማላቀቅ ነፃነቱን ሊያውጅ ይገባል አሉ የፌዴሬሽን ምክር ቤት አባላት። የምክር ቤቱ አባላት ለትግራይ ህዝብ ክብር ሲባል የመንግስት ጣልቃ ገብነት ዘግይቷል ያሉ ሲሆን አሁን ግን ሁላችንም ከመንግስት ጎን በመቆም ይህንን አሸባሪ ኃይል ለህግ እንዲቀርብ ማድረግ አለብንም ብለዋል። ቁም ነገር አህመድ የምክር ቤቱን አባላት አስተያየት እንደሚከተለው አሰናድተዋለች። የትግራይ ህዝብ ምንም ከዚህ ከሀገሩ ከኢትዮጵያ ምንም ችግር የለውም፣ ግን የሚያስተዳድረው ቡድን ስልጣን ከመፈለግ አንፃር ህገ መንግስቱን እየጎዳ መጣ። በመከላከያ ሰራዊት መፈጸሙ ይሄ ወደፊትም ከምክር ቤቱ በበሰለ አንደበት የተነጋገርንበት ነው የነበረ። አመራሮቹ ይሄ እንደሚደርስ ይሄ እንደሚመጣ ከበየክልሉ የመጣ አመራር የፌዴሬሽን ምክር ቤት አባላት ተነጋግረንበት ነበር። ነገር ግን ይህ ውሳኔ ካንዲ ሁለቴ ሶስቴ ሲወሰን ወደ ፍጥነት አለመግባቱ ነው። ይሄ ጥቃት ትግራይ ህዝብ ላይ ብቻ የተቃጣ ጥቃት አይደለም፣ በኢትዮጵያ ህዝቦች ላይ የተቃጣ ጥቃት ነው። በዓለም ታፍሮ ተከብሮ ገናና ክብር ያለው መከላከያ ሰራዊታችን ላይ
ለዓለም የሚተርፍ መከላከያ ሰራዊታችን ላይ የተቃጣ ጥቃት ነው። በማንኛውም ማህበራዊ ህይወቱ እጎኑ የቆመውን መከላከያ ኃይል እላው ላይ ከጀርባው ጥይት ተኩሶ እያቆሰለው እያየ ያለ ከዚህ ከሽብርተኛው ቡድን ሊነጠል ይገባል ነው። ጫ ሁሉ ሲካሄድ ህገ መንግስታዊ መሆኑ የታወቀ ፌዴሬሽን ምክር ቤት ውሳኔ ያስተላልፈዋል። አሁን መንግስት ቶሎ ዘው ብሎ ወደ እርምጃ ቢሄድ አንደኛ የትግራይ ህዝብም አይረዳም፣ ሁለተኛ ያስተዳደረን ያለውን ሀገር ደግሞ በጦርነት መንካቱ ጥሩ አይደለም። ነገር ግን አሳፋሪ በሆነ መንገድ የመከላከያ ሰራዊት ተነካውን መንግስት ካሁን በኋላ ሌላ ምክንያት የለውም፣ ግን ከዚህ በፊት ቢዘገይም ምክንያት አለው። ይሄ ህገወጡ ቡድን በየጊዜው ከሚያረጋቸው የጠባጫሪነት ድርጊት አኳያ ስታይ ብዙ ትግስት ያለፈ ነገሮች እንዳሉ ያስታውቃሉ። ይሁን እንጂ መንግስት ሆን ደግሞ አንደኛ ለዛ ህዝብ ካለ ወገንተኝነት አኳያ በመቆየቱ ብዙ መስዋዕትነት ተከፍለዋል። ይሁን እንጂ አሁን ደግሞ ወቅቱን የጠበቀና ጊዜያዊ ነው ብዬ የማስበው የፌደራል መንግስቱ ትግስት ያው ወንድሞቻችን ስለሆኑ እህቶቻችን ቤተሰቦቻችን ስለሆኑ በመካከል በቤተሰብ መካከል የሚደረግ ጥቃት ስለሚሆን አስቀድሞ ጣልቃ እንዲገባ በፊትም ሐሳብ አልስተናል። ግን ይሄ ያው መቼም እርስ በርስ የሚደረግ ጦርነት ስለሆነ መታገሱ ልክ ቢሆንም ያልተፈለገ ጊዜ ስለወሰደ ዋጋ አስከፍሏል። አገሪ ማዳን ሉዓላዊነትን የማስከበር ኃላፊነት ስላለበት መንግስት የትግራይን ህዝብ ችግር ውስጥ እንዳይገባ እስካሁን ታግሷል። አሁን ግን ምንም አማራጭ ስለሌለው የትግራይን ህዝብ በማይጎዳ መልኩ ሽብርተኛውንና ነውጠኛውን ቡድን ለይቶ ባለው ቴክኖሎጂ ባለው ጥንቃቄ እርምጃ የመውሰድ ግዴታ ነው። ኢትዮጵያን መታደግ አለብን። ክብራችንን መመለስ አለብን። እርስ በርሳቸው ተዋጉ፣ ተዳሙ፣ ፈረሰች ሀገሪቱ የሚባል ተምሳሌት ድሮ እንኳን በጣሊያን ዘመን እንኳን ለዓለም ምሳሌ የሆነች ሀገር አሁን በዚህ ዘመን በ21ኛው ክፍለ ዘመን ከውስጣችን ከህዝብ ጉያ በቅሎ አገር ሚንድ ቡድን አገር እንዲያጠፋ መፍቀድ የለብን። ጦርነት ምን እንደሆነ ከማንም ህዝብ በላይ የትግራይ ህዝብ ያውቀዋል። በጦርነት ጉዳት እንጂ ጥቅም እንደማይኖር በደንብ ያውቀዋል። ስለዚህ ከሰላም በላይ የለም። ሁሉም ነገር ሰላም ሲኖር ነው። ሰው ተቸግሮ እንኳን ለመኖር ሰላም ለኖር ያስፈልጋልና የትግራይ ህዝብ የትግራይ ወጣቶች ከዚህ ከህገወጡ ቡድን ራሳቸውን በማላቀቅ ከመንግስታችን ጎንና ከመከላከያ ሰራዊት ጎን በመቆም ይሄን ህገወጡን ኃይል አስወግዶ እንደማንኛውም ኢትዮጵያ ህዝቦች የለውጡ ተቋዳሽ እንዲሆኑ በዚህ አጋጣሚ ጥሪ ላቀርብ ፈልጋለሁ። ኢትዮጵያን ከየትኛው ወራሪ ጠላት ለመከላከል አስፈላጊውን መስዋዕትነት ለመክፈል ዝግጁ መሆናቸውን የቀድሞ ሰራዊት አባላት ገለጹ። አባላቱ ጸረ ህዝቡ የህወሓት ቡድን ለጥፋት ሊያውላቸው የነበሩ የጦር መሳሪያዎችን ባይደመሰሱ ኑሮ በዜጎች ላይ የከፋ ጉዳት ሊደርስ ይችል ነበርም ብለዋል። ለኢትዮጵያ ዜና አገልግሎት ዘገባ ስመኝ ፈለቀ። ሰራዊቱ ከራሱ ጥቅም ይልቅ የሀገርን ክብር አንድነት ለመከላከል የህይወት መስዋዕትነት ጭምር እየከፈለ መሆኑን የተናገሩት የቀድሞ የሰራዊት አባላት ሰራዊቱ ከኢትዮጵያ አልፎ በአፍሪካና በዓለም ዙሪያ ትልቅ ስምና ዝና ያለው ነው ብለዋል። ጽንፈኛው የህወሓት ቡድን ለስልጣን ጥማቱ ሲል ብቻ ቀን ከሌሊት በትጋት ሲጠብቀው የነበረው መከላከያ ሰራዊት ላይ ጥቃት ማድረሱ ከሀገር ክደት በላይ ነው ብለዋል። ድርጊቱ በኢትዮጵያ አዲስ ክስተት ከመሆኑ ባለፈ ከሰራዊቱ ባለፈ ሲቪል ዜጎችንም በእጅጉ ያስቆጣ ነው ብለዋል። ጧት ማታ ሀገሩን እዛ ቀበሮ ጉርጓድ ውስጥ ነው እየጠበቀ ያለ የትግራይ ህዝብ መከታ የኢትዮጵያ ህዝብ መከታ ሰራዊት ላይ እንደዚህ ያለ የጀርባ ጥቃት ባልጠረጠረበት ሰዓት ባልጠረጠረበት ጊዜ በማይጠረጠሩ ቦታዎች እና ባልገመታቸው ሰዎች እንደዚህ ያለ ጥቃት ሲደርስበት ያማል። ስንት የኢትዮጵያ ልጆች በየቦታው ላይ ሲታረድ እኮ ይሄ መንግስት ሰላም እንሆን እንታረቅ እንግባባ አንገዳደል እባካችሁ ያልተለመ ነገር የለም። የሀገሩ ህብረተሰቡ ራሱ መንግስትን ላይ እምነት ከሚያጣበት ድረስ ከዚህ በላይ ትግስት የለ እንዴ? ይሄን እኮ ነው ህወሓት የጣሰው። የትግራይ ህዝብ ላይ ሳይሆን መንግስት ጦርነት ያወጀው እነዚህ አንጃዎች ላይ ስለሆነ የገቡበት ገብቶ ልካቸውን አሳይቶ መመለስ ነው እንጂ ለነሱ ጊዜ ሰጥቶ ዳግመኛ የንጹሃን ዜጎች ህይወት እንዲያልፍ መፍቀድ
ከአንድ መንግስት ይጠበቃል ብዬም አላስብም። በአገር ውስጥም በውጭም የሚገኙ የቀድሞ ሰራዊት አባላት የኢትዮጵያን አንድነትና ሉዓላዊነት የሚዳፈሩ ኃይሎችን ለመመከት ወደ ኋላ እንደማይሉም አባላቱ ተናግረዋል። ለዚህ ደግሞ እነሱም ሆነ ሌሎች ጓዶቻቸው የሚጠበቁባቸውን ኃላፊነቶች በቁርጠኝነት እንደሚወጡ አረጋግጠዋል። በኢትዮጵያ ውስጥ ሰራዊት ሆኖ ያገለገለ ማንኛውም ሰው ዛሬ በዚህ ለውጡ ማዕቀፍ ውስጥ ነው ያለው። ሀገሩን ባይነ ቁራኛ ያያየ ነው ያለው። እኛ እዛ ውስጥ አንሳተፍ እንጂ መንፈሳችን እዛ ነው ያለው። አሁንም ለማንኛውም ነገር ዝግጁ ነን። ኢትዮጵያን ለመታደግ የኢትዮጵያ አንድነት እንዲጠበቅ ለማድረግ ሁሉም አማራው፣ ኦሮሞም፣ ትግሬው ሁሉም ሰው በሰላም የሚኖርባት ሀገር እንድትኖረን ለኛ እንኳን ባው ለሌሎቻችን እንዲተርፍ ለማድረግ ዋጋ ለመክፈል ትናንትናም ዋጋ ከፍለን ተርፈናል። ዛሬም የቀረችንን ህይወት ዋጋ ለመክፈል ሁላችንም ዝግጁ እንደሆነን ነው። ሰራዊቱ የዜጎችን ደህንነትና የሀገርን ሰላም ለመጠበቅ ሲባል ለጥፋት ዓላማ ሊውሉ በነበሩ የጦር መሳሪያዎችን ማምከኑ ትክክለኛ ውሳኔ ነው ብለዋል። ጸረ ህዝቡ ቡድን ለጥፋት ሊያውላቸው የነበሩ የጦር መሳሪያዎች ባይደመሰሱ ኖሮ በዜጎች ላይ የከፋ ጉዳት ሊደርስ እንደሚችልም በመግለጽ ከህዋት ውጪ ያሉና የኢትዮጵያ ልማት የማይፈልጉ የውስጥም የውጭም ኃይሎች እኩይ ተግባራቸውን እንዳይፈጽሙ ህዝቡ አንድነቱን ማጠናከርና አካባቢውን በንቃት መጠበቅ እንዳለበትም አሳስበዋል። ማንነትን መሰረት አድርጎ የሁሉ ደም ሲፈስ ለምንድነው መንግስት ላይ ያልተነሳው? ምክንያቱም በእነማን እንደሚደረግ ያቃል። ፍላጎታቸውና አላማቸው ምን እንደሆነ ያቃል። እነዚህ ሴረኞች ይሄንን ቁስል እየነካኩ በመንግስት ላይ እንዳምጽ ማድረግ ከዛ በኋላ ሀገር ማፍረስ ነው። ህዝብ ይሄ በደንብ ተረድቶታል፣ ገብቶታል። ለዚህ ነው አይ ዋናው የጦርነቱ ዋናው የመገደላችን ምክንያት ሴረኞች ናቸው፣ ሀገር ለማፍረስ ነው ብሎ እነሱ ላይ ጣቱን እየቀሰረ ያለው አሁንም እየዘመተ ያለውና ከምንም በላይ አንድነታችንን ማጠናከር አለብን። ይሄ አንጃ ቡድን ለውስጥ ኃይሎችም ሊጠቅማቸው ሳይሆን እነሱን ተጠቅሞ ስልጣን ከያዘ በኋላ በቀጥታ የማያባራ ጦርነት ኢትዮጵያ ውስጥ እንዲኖር ቀጥሎ ደግሞ እነሱን ለመምታት ነው የሚነሳው። ይሄ እኮ የታየ ነው። አብሮ ይመጣል። በታሪክ በቴሌቪዥን እንደተከታተልን እኮ ኢህአፓን ምናምን እንዴት እንዳደረገው ከነሱ ጋር አብሮ የነበሩ ታጋዮች እኮ ሲነግሩ በሚዲያ እንሰማለን። አብሮ መጥቶ በስብሰባ ላይ ሁሉ ረሽኖ ለራሱ ጥቅም የሚያደርግ እኮ ነው። ይሄ ቡድን በየትኛው ታሪክ ነው ለማንም አይጠቅም? ለራሱ ለትግራይ ህዝብም ስሙን እየጠቀመው የለም፣ ወደፊትም አይጠቅም። ስለዚህ የኢትዮጵያ መንግስት አሁን ምንድነው ማድረግ ያለበት? ህብረተሰቡን በተቻለ መጠን ማነሳት፣ ውስጡን መፈተሽ፣ አንድነቱ እንዲጠናከር ማድረግ የበለጠ ተጠናክሯል። አሁንም ተከታታይ የሆነ የፖለቲካ ስራዎች መሰራት መቻል አለባቸው። የቀድሞ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በክልል በኃላፊነት በቆዩበት ጊዜ የክልሉ ህዝብና አመራር ላደረገላቸው ትብብር ምስጋናቸውን አቀረቡ። አቶ ተመስገን በመርህና ተግባር የጸናውን አብሮነት ባህል በአመራርነት ጥበባችን በማስረጽ መተጋገዝ ይገባናል ብለዋል። በነበሩን ጥቂት ጊዜያት ለዘመናት መሰረት የሚሆኑ ስራዎችን እንደሰራን አምናለሁ ሲሉም ተናግረዋል። በሀገራችን አሻራ ላይ ግዙፉን አብሮነት በተግባር ያረጋገጠ ማህበረሰብን ማገልገል በራሱ ትልቅ ትምህርትና መታደል መሆኑንም አቶ ተመስገን ጥሩነህ በፌስቡክ ገጻቸው ላይ አመላክተዋል። ሁላችንም ለቆምንበት ዓላማ ለተሰጠን ኃላፊነት የጦር ጀነራል ነን በሚል ዋናው ስራችንን ለማተኮር ይገባናልም ብለዋል። በአማራ ክልል መንግስት ርዕሰ መስተዳደርነት የነበራቸው ቆይታ እጅግ መልካም ነበር ያሉት አቶ ተመስገን ቆይታቸው መልካም እንዲሆን ላገዟቸው በየደረጃው ለሚገኙ አመራሮችና መላው የክልሉ ህዝቦች ምስጋናቸውንም አቅርበዋል። አቶ ተመስገን ጥሩነህ በትላንትናው ዕለት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው መሾማቸው የሚታወስ ጉዳይ ነው። ዜናዎቻችን ቀጥለዋል። እስራኤል አንበጣን በመከላከል እገዛ የሚያደርጉ ባለሙያዎችን በቀጣይ ሳምንታት ወደ ኢትዮጵያ እንደምትልክ የሀገሪቱ ባለስልጣን አስታወቀ። የእስራኤል የደህንነት ምክትል ሚኒስትር ጋዲ ቫርካን ለኢዚያ እንዳስታወቁት ሀገራቸው በኢትዮጵያ የተከሰተውን አንበጣ ለመከላከል በሚካሄደው እንቅስቃሴ አጋርነቷን ለማሳየት ባለሙያዎችን ትልካለች ብለዋል። ለዝርዝሩ ሱራፌል መንግስቴ
የእስራኤል የደህንነት ምክትል ሚኒስትር ጋዲ ቫርካን ለኢዜአ እንዳሉት አገራቸው በኢትዮጵያ የተከሰተውን አንበጣ ለመከላከል በሚካሄደው እንቅስቃሴ አጋርነቷን ለማሳየት ባለሙያዎችን ትልካለች። ኢትዮጵያ የእስራኤል ወዳጅ ሀገር በመሆኗ በችግር ጊዜ በአጋርነቷ እንደምትቀጥል ገልጸው ውሳኔው ከሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመነጋገር የተወሰነ መሆኑን ተናግረዋል። ባለሙያዎቹ ኢትዮጵያ አንበጣን ለመከላከል እያደረገች ያለውን ጥረት በስልጠናና በቴክኖሎጂ እንደሚያግዙ አመልክተዋል። ከጠቅላይ ሚኒስትሩ ጋር በመገናኘት በመነጋገር የአንበጣውን በተመለከተ ከእስራኤል የሚመጡ ትልቅ ባለሙያዎች ዴሌጌሽን ይመጣው ሳምንት ለመተባበር የኔ ሐሳብም የእስራኤል መንግስትም ሐሳብም አንድ ነው። በዚህን አጋጣሚ ደግሞ የኢትዮጵያ አምባሳደር አቶ ረታለሙ ቴልአቪቭ የሚገኙት አብረን ተሳትፈን የሰራነው ነው። መተው ትምህርትም እንዲያስተምሩና አንበጣውን እንዲከላከሉ የተለያዩ ቴክኖሎጂዎችን አበርክተናል። እስራኤል በቀጣይም በሌሎች ዘርፎች ትብብር ማድረጓን እንደምትቀጥል ምክትል ሚኒስትሩ አረጋግጧል። ሌላም የሚያስፈልገውን እስራኤል ከኢትዮጵያ ጎን መሆኗን የሚመሰክር ስራ ነው። ሌላም ችግርም ካለ በችግር ብቻ ሳይሆን በሰላምም አብረን የምንኖር መንግስትና ህዝብ ስለሆነ ከኢትዮጵያ ጎን ነን። እስራኤል በሰሜን ተራሮች ብሔራዊ ፓርክ የተከሰተውን እሳት ለመቆጣጠር ድጋፍ እንዳደረገች ይታወሳል። ተመልካቾቻችን በየሰዓቱ ወደ እናንተ የሚደርሱ ዜናዎቻችንን ለመከታተል ያመቻችሁ ዘንድ ዋልታ ቲቪ ከቴሌቪዥን ስርጭታችን በተጨማሪ በቴሌግራም በዩቲዩብ እና በኢንስታግራም ዋልታ ቲቪ በማለት መከታተል የምትችሉ መሆኑን በአክብሮት እንገልጻለን። የሰዓቱ ዜናችን አሁንም ቀጥሏል። በመዲናዋ የተስፋፋውን የመሬት ወረራና ህገወጥ ግንባታ ለመከላከል የፍትህ አካላትና አመራሮች ተቀናጅተው አለመስራት እንቅፋት መሆኑ ተነገረ። የአዲስ አበባ ከተማ አስተዳደር የመሬት ወረራና ህገወጥ ግንባታ ዙሪያ ያሉ ችግሮችን ለመፍታት በሚያስችሉ የመፍትሄ ሀሳቦች ላይ ከየክፍለ ከተማው ከተውጣጡ የፍትህ አካላትና አመራሮች ጋር ውይይት ተካሂዷል። ትዕግስት ዘላለም ውይይቱን እንዲያጠናቅረዋለች። በመድረኩ ላይ ለውይይት መነሻነት በቀረበው ጽሁፍ ላይ አስፈጻሚ አካላት በተለይ አመራሮች የጸጥታ ተቋማት የሚጠበቅባቸውን ኃላፊነት በአግባቡ ለመወጣት በመዲናዋ እየተስፋፋ ለመጣው የመሬት ወረራና ህገወጥ ግንባታ ከፍተኛ አስተዋጽኦ ማድረጉ ተነስቷል። በተጨማሪም ፍርድ ቤቶች በቂ ምርመራ ሳያደርጉ ለህገወጦች እግድ መስጠታቸው ደግሞ የመሬት ወረራና ህገወጥ ግንባታን ለመከላከል በሚሰራው ስራ ላይ ፈተና መሆኑንም የመድረኩ ተሳታፊዎች አንስተዋል። ከባለ ከተነሳው ባዶ መሬት ላይ ምንም ያለበት ላይ እግድ ቢወጣበት ሁኔታ ነው። ከባዶ መሬት አልፎ ምንም መሬትም በእጁ ሳይኖር ምንም ነገር ሳይዝ እግድ አውጥቶ መሬት የሚፈልጉ አካላቶች አሉ። እግድ በእጃቸው አለ፣ ግን በየወረዳ እየሄደ መሬት ይፈልጋል ማለት ነው። ከዚህ ከፍርድ ቤት ጋር ታይቶ በተጨባጭ ያለው የቀበሌ ቤቶችን ከማስለቀቅ አንጻር ችግር አለ። የቀበሌ ቤቶች በህገወጥ ይያዛሉ፣ ምንም አይነት ሰነድ የላቸውም። ከውስጣችን ያለ ችግር ከአመራር ዲሲፕሊን ችግር ወደ እርምጃ በቀጥታ ስንገባ መረጃው ይደርሳል። ጠዋት ለማፍረስ ሲኬድ እግድ ይዞ ይመጣል። ባለሀብቶችና አመራሮች ለመሬት ወረራና ህገወጥ ግንባታው በተለየ መልኩ ከፍተኛ አስተዋጽኦ እያደረጉ እንዳሉ ያነሱት ተሳታፊዎቹ በልማትና በስራ ዕድል ፈጠራ ስም የሚከለሉ ቦታዎችም ለዚሁ ድርጊት አስተዋጽኦ ማድረጋቸውን ያነሳሉ። ስራ ዕድል ፈጠራ ተብሎ የተለያዩ በሸራም በሌላ መንገድ እንዲሰሩ ንግድ እንዲፈጽሙ ይደረጋል። ይሄ ምን ፈጥሯል? በእኛ አካባቢ ሸራዎች በመሆናቸው ጊዜያዊ ነገሮች በመኖራቸው ተቀጥሎ ሌላ ሸራም እንዲሰራ እየሆነ ነው። በሂደት ህጋዊ የሚደረጉ ታጥሮ የሚቀመጡ እንትናን ያሳጠረው እንትና ስለታጠረው ዝም በሉ እሱ ችግሩን ያቋል እየተባለ ሚሽሞነመንበት ስርዓትን ስላለፈን ሰበቡን እናስወግድ፣ ወራውን ምንታገል፣ ህጉ ሚስተካከል፣ ከተማው የሚሰጠው ሙሉ ማንዴት ይሰጠው። ከዛ በኋላ ሁላችንም በአግባቡ ተልኳችን እንወጣ እንጠያየቅ። እርምጃ ያልተወሰደባቸው አሁን ብናጣራ እርግጠኛ ነኝ የባለስልጣን ወይ ደግሞ እነዚህ ህገወጥ ባለሀብቶች የያዟቸው ናቸው የቀሩት። የድሃው ሲሆንማ በክረምት ነው የሚፈርሰው። የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ዘርፍ ኃላፊ ኮሚሽነር አዱኛ ደበላ በበኩላቸው ችግሩን ለመቅረፍ የህግ የበላይነትን ማረጋገጥ፣ ሴክተሮች ያሉባቸውን ክፍተት በመመልከት ማስተካከል እንደሚኖርባቸውም አንስተዋል። ህጉ ኢንቴንሽን አንጻር ነው ገዳ እየሰጠን ያለው ብለን እኔ ወደ ኋላ ተመለሰን በደንብ ለምን ማየት ያለብን ነው። እውነት እንነጋገር ከሆነ ማለት በደንብ ሁላችንም ይዘን ልንወጣ የሚገባው አንዱና የመጀመሪያው የህግ የበላይነትን
ከመሰረቱ ማስተካከል ማረጋገጥ አለብን ብዬ አስባለሁ። ምክትል ከንቲባ ወይዘሮ አዳነች አቤቤ ለዚህ ሁሉ ችግር መንስኤ የሆኑ አስፈጻሚ አካላት የመሬት ወረራና ህገወጥ ግንባታን ለመከላከል ኃላፊነታቸውን ለመወጣት ዝግጁ ከሆኑ ከተማ አስተዳደሩ በማንኛውም ሁኔታ ድጋፍ እንደሚያደርግ አስታውቀዋል። ሁላችንም በተለያየ መንገድ ችግር ውስጥ አለን ካልን አንደኛ እና የመጀመሪያው እቺ አሁን የለየናትን በእጃችን ያሉ ኬዞች በተለይ ደግሞ እነኚህ ልማት ፕሮጀክቶች እንዳይሰናከሉ ለሁለት ኳርተር በላይ የቆሙ ፕሮጀክቶች ሁሉ አሉንና ወደፊትም ምን መደረግ አለበት የሚለውን ከግንዛቤም እንዲሁም ስልጠና የሚያስፈልገው ስልጠናም ጭምር ለመስሪያ ቤት ሰራተኞች ለየመስሪያ ቤቱ ሰራተኞች እንደየባህሪያቸው እንደየኃላፊነታቸው ከኬዞቹ ተነስተን ያለውን ክፍተት አሳይተን የሚያስፈልገውን ግንዛቤ ማስጨበጥ ያስፈልጋልና እዛ ላይ ይሄንን የሚሰራ አንድ ግብረ ኃይል በናቋቁም ማለት ነው። መዲናዋ በየዓመቱ ከመሬት ወረራና ህገወጥ ግንባታ ጋር በተያያዘ 2.6 ቢሊዮን ብር እንደምታጣም በመድረኩ ተገልጿል። ዋልታ ቴሌቪዥን ከቴሌቪዥን ቻናሉ በተጨማሪ በፌስቡክ በቴሌግራም እና በትዊተር ገጾቹ በዩቲዩብ ቻናሉ እንዲሁም በድረገጹ ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎችን ለእናንተ ለውድ ተመልካቾቹ እያደረሰ ይገኛል። ዋልታ ለዓመታት የገነባውን መልካም ገጽታን በመጠቀም ህገወጥ የመረጃ አውታሮች የዋልታን ስምና መለያ አርማ ወይንም ሎጎ በመጠቀም ዋልታን የማይወክል እናንተን ቤተሰቦቻችንን የማይመጥኑ መረጃዎችን በማሰራጨት ላይ መሆናቸውን አረጋግጠናል። ጉዳዩን ከሚመለከተው አካል ጋር በመነጋገር አብዛኞቹን ማዘጋት ተችሏል። በተቀሩት ላይም እርምጃ እየተወሰደ ይገኛል። ስለሆነም ትክክለኛዎቹ የዋልታ የማህበራዊ ትስስር ገጾች የሚከተሉት መሆናቸውን በአክብሮት እንገልጻለን። ዋልታ ቴሌቪዥን www.waltainfo.com በተሰኘው ድረገጹ በአማርኛ እንግሊዘኛና አረብኛ ቋንቋዎች መረጃዎችን ለታዳሚዎቹ እያደረሰ ይገኛል። ኮርፖሬቱ ከተጠቀሱት የማህበራዊ ሚዲያዎች በተጨማሪ በቅርቡ በአረብኛ ቋንቋ ዋልታ ቲቪ አረቢክ የተሰኘ የፌስቡክ ገጽ በመክፈት መረጃዎችን ለተከታዮቹ እያደረሰ መሆኑን እናሳውቃለን። አብራችሁን ስለሆናችሁ ደስተኞች ነን። ይህ ዋልታ ቴሌቪዥን ነው። መንግስት በጥፋት ቡድኑ ህወሓት ላይ እየወሰደ ያለው ህግ የማስከበር እርምጃ ተገቢ በመሆኑ ተጠናክሮ መቀጠል እንዳለበት የሀገር ሽማግሌዎች ተናገሩ። የፌዴሬሽን ምክር ቤት በወቅታዊ የሀገሪቱ ጉዳዮች ላይ ከተለያዩ የሀገሪቱ ክልሎች ከተውጣጡ የሀገር ሽማግሌዎች ጋር ውይይት አድርጓል። በትግራይ ክልል የህወሓት ቡድን አገር ለማፍረስ እያደረገ ያለውን ሙከራ ለማስቆም መንግስት እየወሰደ ያለውን እርምጃ እንደሚደግፉ በአቋም መግለጫው ላይ አረጋግጠዋል። ለኢዚያ ዘገባ ሰለሞን በየነ። የፌዴሬሽን ምክር ቤት በወቅታዊ የሀገሪቱ ጉዳዮች ላይ ከተለያዩ የሀገሪቱ ክፍሎች ከተውጣጡ የሀገር ሽማግሌዎች ጋር ውይይት አድርጓል። በትግራይ ክልል የህወሓት ቡድን ሀገር ለማፍረስ እያደረገ ያለው ሙከራ ለማስቆም በመንግስት እየተወሰደ ያለውን እርምጃ እንደሚደግፉ በአቋም መግለጫቸው አረጋግጠዋል። በሀገር መከላከያ በሰራዊቱ ላይ የፈጸመውን እኩይና አስነዋሪ ድርጊትም በጽኑ እንደሚያወግዙት በአቋም መግለጫቸው አመላክተዋል። የሀገር ሽማግሌዎቹ ከዚህ በኋላም በግንባር እየተዋደቀ ላለው የመከላከያ ሰራዊት በስንቅ በትጥቅና በሰው ኃይል ህዝቡ ከመንግስት ጎን እንዲቆም ለማድረግ ቃል ገብተዋል። የፌደራሉ መንግስት ይህ ህገ መንግስታዊ የሆነው የህወሓት ቡድን ህገ መንግስቱንና የህግ በላይነትን እንደ ሌሎች ክልሎች አክብሮ እንዲንቀሳቀስ ከበቂ በላይ ትዕግስትና ከስህተቶችም እንዲመለስና የክልሉን ህዝብ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮችን ሰላማዊ በሆነ መንገድ እንዲፈታላቸው በቂ እድል ቢሰጥም ጥቃት ወደ መፈጸም በመግባቱ መንግስት እየወሰደ ያለው እርምጃ ከልብ እንደግፋለን። የሀገር ሽማግሌዎቹ በውይይቱ ወቅት እንደተናገሩት የተወሰደ ያለው እርምጃ ትክክለኛ ወቅታዊና ህገ መንግስታዊ ነው ብለዋል። የህወሓት ቡድን እንደለመደው በጦርነት ቤተ መንግስት ለመግባት በማሰብ የጀመረው ውጊያ በመሆኑ የመንግስት ህግ የማስከበር እርምጃው ተገቢ መሆኑን ጠቅሰዋል። ሰራዊቱ በአውደ ውጊያው ጀግንነቱን አስመስክሮ ይመለስ ዘንድ ህዝቡ ጀግንነቱን በተግባር ማሳየት አለበት ብለዋል። የሀገር ሽማግሌዎቹ በጦርነት አሸንፎ ወደ ቤተ መንግስት መግባትን ስለለመደ አሁንም እንደገና ተመልሶ በጦርነት ወደዚህ አሸንፎ ለመግባት ነው ጀምረው። ስለዚህ ይሄ በእንጭጩ መቀጨት አለበት። በመጀመሪያ ደረጃ ጠንካራ ሰራዊት ከግንባሩ እንደተሰለፈ ሁሉ
ደጀኑ ህዝብ የተለመደ ጀግንነቱን ማስመስከር ስላለበት ለሰራዊቱ የሚያስፈልገውን ደጀን ሁሉ ለማቅረብ ዝግጁ መሆናችንን በኮሚቴ በኩል አረጋግጥላቸዋለሁ። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ በበኩላቸው መንግስት ህገወጡ የህወሓት ቡድን ወደ ትክክለኛ መስመር እንዲመጣ የተለያዩ ጥረቶችን አድርጓል ብለዋል። ጥረት ሲደረግባቸው የቆዩት የሰላም መንገዶች በጥፋት ቡድኑ ተቀባይነት በማጣቱና ቡድኑ ጦርነት በመጀመሩ መንግስት ተገዶ ወደ ጦርነት መግባቱን አብራርተዋል። የአገር ሽማግሌዎቹ የጥፋት ቡድኑን እኩይ ተግባር በማውገዝ ከመንግስት ጎን በመቆማቸው አፈ ጉባኤው ምስጋናቸውን አቅርበዋል። እንደ መንግስት ተገደን ነው ወደ ጦርነት የገባ ነው። እየተወሰዱ ያሉ እርምጃዎችን ፍትሃዊ እርምጃዎች ናቸው የሚል ነው የተነሳው። ስለዚህ በዚህም ላይ የተግባባን ይመስለኛል። አጠቃላይ እየተወሰዱ ያሉ እርምጃዎች ተገቢና ወቅታዊ ናቸው፣ ፍትሃዊ ናቸው። ስለዚህ ለአፈጻጸማቸው ስኬት ከመንግስት ጎን ነን ብላችኋል። ለዚህ እጅግ በጣም እናመሰግናለን። የፌዴራል መንግስትም ይሁን መላው የኢትዮጵያ ህዝብ የትግራይ ህዝብንና የጥፋት ቡድኑን ህወሓት አንድ ናቸው የሚል እምነት የለውም ብለዋል። በመሆኑም የትግራይ ህዝብ አገር ለማፍረስ የተዘጋጀውን ጽንፈኛ ቡድን ስርዓት ለማስያዝ በሚደረገው ጥረት ከመንግስት ጎን በመቆም እገዛቸውን እንዲያጠናክሩ ጥሪ ቀርበዋል። የፌዴራል መንግስት የፌዴሬሽን ምክር ቤትና መላው የሀገራችን ህዝብ ህገወጡ የህወሓት ቡድንና የትግራይ ህዝብ አንድ ናቸው ብሎ እንደማያምን እንዲያውቁ፣ ህገወጡ ቡድን ሲያደርግ የነበረውን የህገ መንግስታዊ እንቅስቃሴ መንግስትም ሆነ ህዝቡ በቂ ግንዛቤ ቢኖራቸው እርምጃዎች ፈጥነው መሆኑን እንዲረዱንና ይህንን ህገወጥ የሆነ ጽንፈኛ ቡድን ስርዓት ለማስያዝ በሚደረገው ጥረት ከመንግስት ጎን እንዲቆም ጥሪያችንን እናቀርባለን። ጠቅላይ ሚኒስትር አብይ አህመድ የተለያዩ ወገኖች ኢትዮጵያ ወደ ትርምስ ትገባለች የሚለውን ስጋታቸውን የማይሆንና የሀገሪቷን ነባራዊ ሁኔታ በጥልቀት ካለመረዳት የሚመነጭ መሆኑን ገለጹ። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩ ጽሁፍ የኢትዮጵያ ወዳጆች በሀገሪቱ ስላለው ሁኔታ ለሰጡት ትኩረት መንግስት ደስተኛ መሆኑንም አስታውቀዋል። ይሁን እንጂ ኢትዮጵያ ወደ ትርምስ ትገባለች የሚለው ስጋታቸው የማይሆንና የሀገሪቷን ነባራዊ ሁኔታ ካለመረዳት የመነጨ መሆኑንም ጠቅሰዋል። አሁን እየተካሄደ ያለው ህግ የማስከበር ስራ ሰላምንና መረጋጋትን በማስፈን ወንጀለኞችን ለህግ ለማቅረብ ያለመ ነው ብለዋል። ህግ የማስከበሩ ተልዕኮ በአጭር ጊዜ ውስጥ እንደሚጠናቀቅም በመልእክታቸው ገልጸዋል። በኢትዮጵያ ንግድ ስራዎች አማካኝነት ሲሚንቶ የሚያገኙ የአዲስ አበባ ከፋፋዮች፣ የህንጻ ተቋራጭ ድርጅቶችና የተለያዩ ሲሚንቶ ፈላጊዎች ሲሚንቶ በአግባቡ እያገኘን አይደለም ሲሉ ቅሬታቸውን ለዋልታ ቴሌቪዥን ገልጸዋል። ቅሬታ አቅራቢዎቹ በዚህ ሳቢያ የጀመርናቸው ፕሮጀክቶችን ማጠናቀቅ አልቻልንም፣ ላላስፈላጊ መጋዘን ኪራይና ለሰራተኞች ተያያዥ ወጪዎችም ተዳርገናል ሲሉ ተናግረዋል። አካሉ ጴጥሮስ ዋልታ ቴሌቪዥን ከዚህ ቀደም የሲሚንቶ እጥረት እንዳለ በከተማው ተዘዋውሮ ወደ እናንተ ተመልካቾቹ ማድረሱ ይታወቃል። ይህ ደግሞ የሲሚንቶ እጥረት በተለይም ደግሞ የተለያዩ የንግድ ስራዎችን ወይም ሲሚንቶ አከፋፋዮች፣ የተለያዩ የህንጻ ተቋራጮችና የተለያዩ ግንባታዎችን የሚሰሩ ሰዎችን ላላስፈላጊ ወጪና እንግልት እንደዳረጋቸው መጥቀሳችን ይታወሳል። ይህንን ተከትሎ እንግዲህ የመንግስት አካልን ምላሽ ጠይቀን የመንግስትም አካል ይህንን ችግር ለመቅረፍ በተለያዩ ተቋማት አማካኝነት ሲሚንቶ የሚከፋፈልበትን ስርዓት ዘርግቻለሁ ብሎ ማለቱም ይታወቃል። ሆኖም ግን የተለያዩ ተገልጋዮች በተለይም ደግሞ የህንጻ ተቋራጭ የሚሰሩ የተለያዩ ግንባታ የሚያደርጉና የሲሚንቶ አከፋፋዮች እነዚህ የተባሉ ተቋማት በአግባቡ እያስተናገዱን አይደለም። በተለይም ደግሞ የሲሚንቶ እጥረት እጅግ እየናረ በመምጣቱ ምክንያት ለነሱ የተሰጠው ኃላፊነትን በአግባቡ እየተወጡም አይደለም። እኛም በአግባቡ ስራችን እየሰራን አይደለም። በዚህም ደግሞ ላላስፈላጊ ወጪና ኢኮኖሚያዊ ጉዳት እየተዳረግን ነው ይላሉ። እነዚህ ክራይቴሪያዎች አሉ። በዛ ክራይቴሪያ መሰረት ዶክመንት አሟልተን አስገብተን እንመዘገባለን። ዶክመንት ከገባ በኋላ ሽያጭ በሚደረግበት ቀን ደግሞ እንደዚህ እንደምታው ለሊት 10 ሰዓት 9 ሰዓት እየመጣን እንሰለፋለን። እኛ ፍቃድ አወጥተን ነው የምንሰራው። ግብር አለ፣ ቤተሰብ አለ፣ ሰራተኞች አሉ። እነዚህ ሁሉ ነገሮች ባሉበት ሁኔታ መንግስት አቅጣጫ አስቀምጧል ስርዓትን ለመቀነስ። እዚህ ጋር ግን ያለው ነገር እጅግ በተቃራኒ ነው። ስለዚህ የሚመለከተው አካል ይሄን መፍትሄ እንዲሰጠን ነው ዛሬ እዚህ የተሰበሰብነው። ኮንትራክተር ፓኔል ተከራይቶ የሚሰራ አለ።
ፓኔል አናቱ ላይ እየቆጠረበት ነው ኪራይ። ሁለተኛ ደግሞ ምንድነው ነዋሪ አለ ኮንዶሚኒየም ከኋላችን ነዋሪ እየመጣ እየተንከራተተ ነው። ሳይቱ አላስረከብንም። ምንድነው እዛ ሲሚንቶ አለ ብለው እዚህ ልካሉ። እዚህ ግልጽ የሆነ አሰራር በፍጹም የለም። አሁን ቶታሊ ቆመናል። ቤቱ ደግሞ ለመረከብ አሰብስበው ነው ያሉት ሰዎች ተደልድለዋል። የቀረን የፊኒሺንግ ስራ ነው። ይሄ ነገር አትሊስት መሻሻል አለበት። በጣም ክሳራ ውስጥ ነው የገባው። በዚህ ላይ ደግሞ ፕሮጀክቱን ቶሎ ማስረከብ ፈልጋለሁ። ምክንያቱም ህብረተሰቡ እየጠበቀ ነው ያለው። ሲሚንቶ በአግባቡና በሰዓቱ ልናገኝ አልቻለም። ስቶርን ከፍላለን፣ ዌርሃውስ የግል ገንቢዎች መገንባት አልቻሉ፣ ኮንትራክተር ፕሮጀክቶችን መፈጸም አልቻሉ። በርካታ የህብረተሰብ ክፍል እንዳየነው ከጀርባይም ከፊት ለፊትም በተለያዩ ቦታዎች ላይ እንደዚህ ርቀታቸውን ባልጠበቁ ሁኔታ ነው ያሉት። ይህ ደግሞ አሁን ያለውን አሳሳቢ ሁኔታ እጅግ የሚያባብሰው ሆኖ እኛ ለመመልከት ችለናል። እነሱም ይህንን እንደ ቅሬታ ያነሳሉ። ተቋሙ በአሰራር ደረጃ ይህንን ሊቀርፍ በሚችል መልኩ በተለይም ደግሞ አሁን ያለውን የኮቪድ በሽታ ወረርሽኝ ለመቀነስ በሚያስችል መልኩ አሰራር ዘርግቶ መስራት ሲገባው ይህንን እየሰራ አይደለም ይላሉ። እኛም ሲሚንቶ ቶሎ ደርሶን ግንባታዎቹን ኮንዶሚኒየም ግንባታዎቹን ጨርሰን ቤቶቹ ለሚፈለግባቸው ባለቤቶች እንዲተላለፉና እኛም ወደ ሌላ ስራ እንድንሰማራ ነው የምንፈልገው። ስለዚህ መንግስት ወይንም ደግሞ የሚመለከተው ክፍል ይሄንን ችግር አይቶ ይሄንን መስሪያ ቤት ማነጋግሮልን መፍትሄ በአስቸኳይ እንዲሰጠን እንዲደረግልን ነው መልእክቴ ማስተላለፍ የምፈልገው። እዚህ ያን ሰራተኛ ቁጭ አድርገን እየከፈልን ነው። የመንግስት ግብር ከፋዮች ነን። ነገ እየጠፋን ያለ ነው። ስለዚህ እዚህ ጋር የሚሰራው ስራ ፍትሃዊ ስላላደለ መንግስት ይሄን ነገር አውቆት ወይም ከፋብሪካ ዳይሬክት የምናገኝበት ነገር እንዲፈጸምልንና እንዲደረግልን። ከዚሁ ጋር ተያይዞ የቀረበው ቅሬታ ተገቢ መሆኑን ያመነው የኢትዮጵያ ንግድ ስራዎች ችግሩ የተከሰተው በእኛ ሳይሆን ከሲሚንቶ ፋብሪካዎች በመናገኘው የአቅርቦት እጥረት ችግርና የመመሪያ መቀየር መሆኑን በምክንያትነት ያነሳሉ። ለተፈጠረው ችግርም መፍትሄ እያፈላለግን ነው። ደንበኞች በትዕግስት እንዲጠብቁን እያልን ለተፈጠረው መጉላላት ይቅርታ እንጠይቃለን ብለዋል። አካሉ ጴጥሮስ ዝርዝሩን አሰናድቷል። የኢትዮጵያ ንግድ ስራዎች ድርጅት ከዚህ ቀደም ባወጣው መስፈርትና መመሪያ መሰረት ደንበኞችን ሳስተናግድ ብቆይም አሁን አዲስ መመሪያና ውሳኔ ስለመጣ እንደ ዋና አከፋፋይ ሆኜ ማከፋፈለውን ሲሚንቶ ማከፋፈል አልቻልኩም። እንደ ማንኛውም አከፋፋይ ወረፋ ጠብቄ ከፋብሪካ በማምጣት እየተፈጠረ ነው ብሏል። ከዚህ አልፎ ፋብሪካዎች ያመርታሉ የተባለውና የሚያመርቱት አለመመጣጠን ሌላኛው ችግር መሆኑንም የኢትዮጵያ ንግድ ስራዎች ድርጅት የኮርፖሬት ኦፕሬሽን ምክትል ዋና ስራ አስፈጻሚ አቶ ቀጸለ ሸዋረጋ አስረድተዋል። መመሪያው ስራው ሲጀመር 50% ለአምስቱ የመንግስት ድርጅቶች ቅድሚያ ስጡ፣ የተቀረውን ቀድሞ ለነበሩ ደንበኞቻችሁ ስጡ አሏቸው ማለት ነው በመመሪያ። አምስቶቻችን ደግሞ 50% አሁን ፋብሪካዎቹ ያመርታሉ ተብሎ ንግድና ኢንዱስትሪ ሚኒስቴር የገመተውና በተጨባጭ ከፋብሪካዎች ይገኝ የነበረው ምርት ደግሞ አነስተኛ ነበር። ቀድሞ እናገኘው የነበረው ያህል ሲሚንቶ ማግኘት አልቻለም። ምክንያቱም ሌሎችም ሲሚንቶ ማግኘት ስለጀመሩ ማለት ነው። ወይራስ ግን እኛ ጋር ይመጡ የነበሩ ደንበኞች ግን ያው እንዳሉ ናቸው። ሁለተኛ ቀድሞ እናገኛለን በሚል ያው ኮታ ነው እናገኛለን በሚል የመጣው ደንበኛ ሁሉ ከሚመለስ በመጣበት ቀን እየተቀበልነው እናስተናግደው ነበር። ግን የተቀበልነውን ያህል የምናመጣው ሲሚንቶ ባለመኖሩ ለማስረከብ ጊዜ ወስደብን ነበር። ለምሳሌ አንድ ቀድሞ የንግድ ፍቃዱ ያልታደሰ ምናምን ንግድ ፍቃዱ እንዲታደስ ይደረግና በዛ ንግድ ፍቃድ አማካኝነት ሲሚንቶ እንዲወጣ ይደረግና ያ ነጋዴ እና የናንተ የውስጥ ሰራተኛ በመመሳጠር ያንን ሲሚንቶ ውጭ ወስዶ ይሸጡታል። መረጃ ሳይሆን ማስረጃ ቢቀር እርምጃ ለመውሰድ ወደ ኋላ እንደማንል ደንበኞችን ራሳቸውን ተጠቃሚዎችን ሰብስበን ጭምር እኔ አስረድቻቸዋለሁ። በተጨባጭ እንዲህ ተደረገ የምትሉት ነገር ካለ ማስረጃ አምጡ፣ አጣርተን እርምጃ እንወስዳለን። ሌላኛው መሰረታዊ ችግር ከሌሎች ፋብሪካዎች በተጨማሪ ከሀበሻ ሲሚንቶ የማገኘውን ሲሚንቶ በዋጋ ጭማሪ ምክንያት ለአንድ ወር ማግኘት አልቻልኩም ብሏል። መሰረታዊ ችግር የሲሚንቶ ምርት እጥረት ነው። አሁን ሀበሻ ቆሟል። ሀበሻ አሁን የቆመው ለምንድን ነው? መንግስት የዋጋ ቁጥጥሩን እንዳነሳ 240 የነበረው የሲሚንቶ መሸጫ ዋጋ 270 አደረሰው። በ270 ከፈልን። በ270 የከፈልነውን ሲሚንቶ ደግሞ አንስተን ሳንጨርስ 60 ሺህ ያህል ኩንታል እየቀረን ደግሞ 290 አስገባዋለን። እየተነጋገርን ነው፣ እናየዋለን እያሉን ነው። በዚህ 2 ቀን መልስ ሰጣችኋለን ብለውናል።
ሊትራሊ ቆሟል። አንድ ወር ያህል የሀበሻ ሲሚንቶ እየወሰደናል። ሆኖም ለተፈጠረው ችግር መፍትሄ እያፈላለግን ነው፣ ላጋጠማችሁ መጉላላት ግን ይቅርታም ብለዋል። ከዚህ ቀደም በፕሮግራም መሰረት ሲሚንቶ ያገኙ የነበሩ ደንበኞቻችን ሲሚንቶ አላገኙም። ሲሚንቶ ባለማግኘታቸው ተጉላላን ወደሚል ቅሬታ ውስጥ ከቷቸዋል። አሁን ዛሬ በጣም ብዙ ሰው ነበር፣ እናንተም ያው እንደሰማችሁት እንዳያችሁት። ስለዚህ እነዚህን ደንበኞቻችንን ወጥቼ ራሴ አነጋግሬያቸዋለሁ።